ሰላም ጤና ይስጥልኝ። የፍጹም ዜና ነው። ዛሬ በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ ከፍተኛ ደህንነት ማጣት ውጥረት ነግሷል። ፕሬዝዳንት ትራምፕ የኢራንን ጦር አውድመናል ሲሉ በድል አድራጊነት ቢናገሩም በዋይት ሀውስ ውስጥ ግን ከፍተኛ ተቃውሞ እየገጠማቸው ነው። የሳውዲ አረቢያ ሰማይ በድሮን ተውጧል። እስራኤልም ከሊባኖስ በሮኬት እየተደበደበች ነው። ዓለም ወደ ሶስተኛው የዓለም ጦርነት እየገፋች ነው። ዝርዝር መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ለሀገሪቱ ባደረጉት ንግግር አሜሪካ በኢራን ላይ የነበራትን ወታደራዊ ግቦችን ማሳካቷን እና ጦርነቱን ለማጠናቀቅ መቃረቧን ገልጸዋል። ይሁን እንጂ ትራምፕ ኢራን ተኩስ አቁም ጠይቃለች ሲሉ የተናገሩትን ቴሄራን ፍጹም ውሸት ስትል አስተባብላለች። ከቴሄራን የወጡ መረጃዎች እንደሚያሳዩት ኢራናውያን የትራምፕን ንግግር የድሮ ዘፈን ሲሉ አጣጥለውታል። ይባስ ብሎም የአሜሪካ ጥቃት የኤሌክትሪክ ኃይል ማመንጫዎችንና የሲቪል ተቋማትን በመምታቱ 90 ሚሊዮን የሚጠጋ የኢራን ሕዝብ ለከፍተኛ ሰብአዊ ቀውስ ተዳርጓል። በትራምፕ አስተዳደር ውስጥ ትልቅ ድንጋጤም ተፈጥሯል። የብሔራዊ የጸረ ሽብር ማዕከል ኃላፊ የነበሩት ጆኬት ይህ ጦርነት የአሜሪካ ምርጫ እንጂ አስፈላጊ አይደለም በሚል ከኃላፊነታቸው ለቀዋል። ኬት በሰጡት መግለጫ እስራኤል እኛ ለዘላለም በጦር ውስጥ እንድንቆይ ትፈልጋለች፣ ትራምፕ ግን እስራኤልን መግታት አለባቸው ሲሉ በጽኑ አስጠንቅቀዋል። ይህ በትራምፕ ካቢኔ ውስጥ የፈጠረው ትልቅ ስንጥቅ ሆኖ ተመዝግቧል። በሌላ በኩል የአሜሪካ እስልምና ግንኙነት ምክር ቤት ትራምፕ በጦር ወንጀል ከሷል። ምክር ቤቱ ትራምፕ ኢራንን ወደ ድንጋይ ዘመን እመልሳለሁ ማለታቸው ሰብአዊነት የጎደለውና ዘረኝነት የተሞላበት ነው ብሏል። በጦር ግንባር ደግሞ የሳውዲ አረቢያ አየር መከላከያ በቅርብ ሰዓታት ውስጥ 4 የታጠቁ ድሮኖችን መቶ መጣሉን አስታውቋል። ድሮኖቹ ከየመን በሁቲ አማጽያን የተላኩ መሆናቸውን ታውቋል። ውጥረቱ በዚህ ብቻ አላበቃም። በሰሜን እስራኤል የምትገኘው ሜቱላ ከተማ ከሊባኖስ አቅጣጫ በተተኮሱ ሮኬቶች ተደብድባለች። ምንም እንኳን የእስራኤል የአየር መከላከያ ስርዓት የተወሰኑትን ቢያከሽፍም ጥቃቱ ግን ቀጠናዊ ጦርነቱን ወደ ሊባኖስ እና ወደ ሌሎች ሀገራት በስፋት እየተሰራጨ መሆኑን ማሳያ ሆኗል። ክቡራትና ክቡራን፣ የመካከለኛው ምስራቅ ሁኔታ በደቂቃ እየተቀያየረ ይገኛል። ትራምፕም ጦርነቱን ያበቁታል ወይስ የጆኬት ስጋት ደርሶ አሜሪካ ለዘላለም በጦርነት ውስጥ ትቀራለች? የእናንተ አስተያየት ምንድነው? በኮሜንት መስጫ ላይ አሳውቁኝ። ለተጨማሪ ትኩስ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።